ሰላም ውድ ኤፕላስ ቱቶሪያል ቤተሰቦች፣ በፈተና ሳምንት ውስጥ ጭንቀት እና መወጣጠር የሁሉም ተማሪ ችግር ነው። ታዲያ ይህን ጭንቀትና ውጥረት እንዴት ተቆጣጥረን የጥሩ ውጤት ባለቤት እንደምንሆን በሚቀጥሉት ደቂቃዎች አሳያችኋለሁ። አብራችሁን ቆዩ። የፈተና ሳምንት ለተማሪዎች በጣም አስጨናቂ ከመሆኑ የተነሳ ተረጋግተው ምን ማንበብ እንዳለባቸው ስለማያውቁ የውጤታቸው መቀነስ ዋነኛ ምክንያት ይሆናል። ከዚህም በተጨማሪ አእምሯችን በተለያዩ ጥናቶች መሙላት፣ የሰውነት ድካም እንዲሁም ፍርሃት በፈተና ወቅቶች ጋር ተያይዘው የሚመጡ የተለመዱ ችግሮች ናቸው። ዛሬ የፈተና ጭንቀትን በቀላልና በተግባራዊ መንገድ እንዴት እንደሚቆጣጠሩ ላሳየው እፈልጋለሁ። አንደኛ፣ ጭንቀት መደበኛ መሆኑን ተረዱ። በፈተና ወቅት ጭንቀት እና ውጥረት በማንኛውም ተማሪ ላይ የተለመደ ነው። ደካማ ሆናችሁ ወይም በደንብ ሳትዘጋጁ ቀርታችሁ ሳይሆን አእምሯችሁ ምን ያህል ውጤቱን እየፈለገው እንደሆነ የሚያመላክት ነው። ውጥረት መፈጠሩ በራሱ ችግር አይደለም። ይልቁንም በውጥረቱ ምክንያት ለፈተና መዘጋጀት ሳትችሉና ጥሩ ውጤት ማምጣት ሳትችሉ ስትቀሩ ነው። አንድ ጭንቀት በሁሉም ተማሪ ላይ የተለመደ መሆኑን ካወቃችሁ በፈተና ወቅት የሚፈጠረውን ጭንቀት ለመቆጣጠር ያግዛችኋል። ሁለተኛ፣ ቀላል የፈተና ሳምንት እቅድ ያውጡ። አእምሯችን ሁሉንም ነገር በአንዴ ማስተናገድ አይችልም። ስለዚህ ሁሉንም ትምህርት በአንድ ቀን ለማጥናት አይሞክሩ። ለራሱ የሚመቾትን ቀላል እቅድ ያውጡ። በእቅዶትም ውስጥ ዛሬ ምን ያህል አዳዲስ ትምህርቶችን እንደሚያጠኑ፣ ምን ያህል እንደሚከልሱ፣ ለምን ያህል ጊዜስ እንደሚያጠኑ ያስቀምጡ። አንጎላችን እቅድ በሚያይበት ሰዓት ቀጥሎ ምን ማድረግ እንዳለበት ስለሚያውቅ ዘና ይላል። የምታጠኑትም ጥናት በዘለቄታዊ መንገድ ለማስታወስ ያግዛችኋል። በፈተናም ላይ ጥሩ ውጤት ለማምጣት ያግዘናል። ሶስተኛ፣ አጭር ትኩረት የተደረገባቸውን የጥናት ጊዜያት ይጠቀሙ። በፈተና ወቅት ረጃጅም የጥናት ሰዓታት ውጥረትን ያባብሳሉ። በምትኩ እንደ 25 ወይም 30 ደቂቃዎች ያሉ አጫጭር የጥናት ክፍለ ጊዜዎች መጠቀም፣ ከዚያም ትንሽ እረፍት ማድረግ ጥናቱን በጥሩ ሁኔታ እንድንረዳው ያግዘናል። አጫጭር የጥናት ክፍለ ጊዜዎች አእምሯችን ትኩስ ሆኖ እንዲቆይ በማድረግም ትልቅ አስተዋጽኦ አለው። ስለዚህ አጫጭር የጥናት ሰዓቶችን መጠቀም ለጥሩ ውጤት ባለቤትነት ከፍተኛ አስተዋጽኦ አለው። አራተኛ፣ አተነፋፈሶን ይቆጣጠሩ። ጭንቀት ሲጨምር አተነፋፈሶ ፈጣንና ጥልቀት ያለው ይሆናል። ይህ ወደ አንጎል የአደጋ ምልክትን ይልካል። ለዚህ እንደ መፍትሄ 1 ደቂቃ ወስደን ይህን እናድርግ። በአፍንጫ ቀስ ብሎ አየር ማስገባት፣ ለትንሽ ደቂቃዎች መያዝ፣ ከዛም በአፉ በቀስታ የተንፍሱት። ይህንን ለጥቂት ጊዜ ይደጋግሙት። ሰውነትን በጣም ከማረጋጋቱ የተነሳ አእምሮንም እፎይታ ይሰጣል። አምስተኛ፣ ራስዎን ከሌላ ሰው ጋር ማወዳደር ያቁሙ። በፈተና ወቅት ራስን ከሌላ ሰዎች ጋር ማወዳደር የጭንቀትን መጠን መጨመሩ ግድ ነው። አንዳንድ ተማሪዎች ምንም እንኳን እውነት ባይሆንም ሁሉም ጨርሻለሁ፣ ተዘጋጅቻለሁ ማለት እናንተ ላይ ጭንቀት ሊፈጥርባችሁ ይችላል። ነገር ግን በራሱ መንገድ ላይ ያተኩሩ። ከሁሉም የተሻለ ለመሆን ሳይሆን እናንተ የምትችሉትን ሁሉ ማድረግ በቂ ነው። ስለዚህ አላስፈላጊ ከሆነ ፉክክርና ራስን ማወዳደር ለውጤት መቀነስ ከፍተኛ ተጽዕኖ ያሳድራል። ስድስተኛ፣ እንቅልፍ አንዱ የጥናት አንድ አካል ነው። ብዙ ተማሪዎች በፈተና ወቅት እንቅልፍን ይቀንሳሉ። ይህ ትልቅ ስህተት ነው። እንቅልፍ አንጎላችን በስነ ስርዓት እንዲሰራ እንዲሁም ነርቮቻችን ትክክለኛውን መረጃ በደንብ እንዲለዋወጡ ያግዛል። በፈተና ወቅት በቂ እንቅልፍ አለማግኘት ትንሽ ቁጥርን ለትልቅ ቁጥር እንደማካፈል ይቆጠራል። የምናገኘው ውጤት በጣም ትንሽ ስለሆነ እየደከመን ማጥናት ጭንቀትን ከመጨመሩ በተጨማሪ ለውጤታችን ማሽቆልቆል ትልቅ አስተዋጽኦ አለው። ሰባተኛ፣ በአግባቡ ይመገቡ፣ ውሃም ይጠጡ። መኪና ያለ ነዳጅ እንደማይንቀሳቀሰው አእምሯችንም ያለ በቂ ምግብና ውሃ በስነ ስርዓት ለመስራት ይቸገራል። ምግብን መዝለል፣ በቂ ውሃ ለመጠጣት እንዲሁም ቡና ላይ ብቻ ማተኮር ለጥሩ ውጤት ባለቤት አያደርግም። ቀላልና የተመጣጠነ ምግቦችን እንዲሁም በቂ ውሃ ማግኘት የጥናታችን አንዱ አካል እንደሆነ ተገንዘቡ። በቻላችሁት መጠን ስኳር ከበዛባቸውና ከጣፋጭ ምግቦች ሰውነታችሁን ለማራቅ ሞክሩ። የተለያዩ አነቃቂ ነገሮችን ተጠቅመን ስናጠና የገባንና ነገሩን አጠቃላይ የተረዳነው ይመስለናል። ነገር ግን በፈተና ወቅት አንዱንም ነገር ላለማስታወሳችን ትልቅ ምክንያት ይፈጥራል። ስለዚህ ከማንኛውም ከሚያነቃቁና ሱስ ከሚያስይዙ ነገሮች መራቅ ለጥሩ ውጤት ባለቤትነት ትልቅ አስተዋጽኦ አለው። ስምንተኛ፣ ከራሱ ጋር ባሉታዊ መንገድ ይነጋገሩ። ይህም ፈተና ከብዶኛል፣ አልችለውም፣ እወድቃለሁ ከማለት ይልቅ የምችለውን ሁሉ አደርጋለሁ፣
ጥሩ ውጤትም አስመዘግባለሁ ብሎ ለአእምሮ መንገር በራስ መተማመናችንን ከመጨመሩም በላይ የጥሩ ውጤት ባለቤት እንድንሆን ያግዘናል። ይህ ፍርሃትን ከመቀነሱም ባሻገር አእምሯችን ዘና ብሎ ጥናቱ ላይ ትኩረት እንዲያደርግ ከፍተኛ እገዛን ያደርግለታል። ስለዚህ በፈተና ሳምንት ይህንን አስታውሱ። ውጥረት የተለመደ ነው። እቅድ ማውጣት ደግሞ ውጥረትን ይቀንሳል። አጫጭር የጥናት ክፍለ ጊዜዎች ደግሞ በተሻለ ሁኔታ ይሰራሉ። ከባድ የውጥረቱ ስሜት ሲሰማን በረጅሙ መተንፈስ ሰውነትን ያረጋጋል። የእንቅልፍና የምግብ እንዲሁም የውሃ ጉዳይ መዘንጋትም የለበትም። እርስዎ ከሚያስቡት በላይ ጠንካራ ኖት። ተረጋጉ። ያጠናችሁትን ጥናት እመኑት። ራሳችሁንም ከሰው ጋር አታወዳድሩ። ስለተመለከታችሁን እናመሰግናለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮንም ላይክ በማድረግ ለብዙ ተማሪዎች እንዲዳረስ ምክንያት ይሁኑ። ያለዎትን ሐሳብ አስተያየት ደግሞ በኮመንት ሴክሽን ላይ በማስቀመጥ ያበረታቱን። እናመሰግናለን። ኤ+ ቱቶሪያል